ቶሎ ሰውነትን ለመገንባት የትኛውን ፕሮግራም ልጠቀም? ይህ ጥያቄ ሁሉም ወይም ደግሞ የአብዛኛው ሰው ጥያቄ ነው። ይሄን ጥያቄ የሚመልሱ ፕሮግራሞችን ስለማናውቅ አብዛኞቻችን ዝም ብለን ነው ስፖርት ቤት እንገባለን። ከዛ በኋላ ግድግዳ ላይ የተሰቀሉ ቻርቶች ይኖራሉ። ያንን እንግዲህ ዝም ብሎ መለጠጥ ነው። ወይም ደግሞ እንገባለን፣ ዛሬ ምን ልስራ ወይም ደግሞ ብለን እናስባለን። ዛሬ ምን እንግባ፣ በቃ ዛሬ ባይሴፕስ ልግባ፣ ደረት ልግባ ብለን ዝም ብለን መፍጋት ነው። አንዳንድ ጊዜ እንደውም ጓደኞቻችን አይተን የምን እንስራ ተባብለን የተመቸንን ወይም ደግሞ ልቦናችን የፈቀደውን ወይም ደግሞ ዛሬ በሰራው ጥሩ የተሻለ ለውጥ አገኛለን ብለን የምንለውን ነው ቀጥታ ወደ መስራት የምንገባው። እንግዲህ ይሄ የዘልማድ አሰራር ምንም ፕሮግራም የለውም፣ ምንም አይነት አካሄድ የለውም። በዚህ አሰራር እንግዲህ ብዙዎች ብዙ ጡንቻ ማዳበር ሊችሉ ይችላሉ ወይም ደግሞ ግብዳ ሊሆኑ ይችላሉ፣ በኖርማል አገላለጽ ማለት ነው። ግን ግብዳ ሆነን ጡንቻ ወጥቶልን ሊሆን ይችላል። ነገር ግን ይሄንን ያደረግነው በሳይንሳዊ መንገድ አይደለም። አስባችሁታል? ይሄንን አሁን ሳይንሳዊ መንገድ ብናደርገው ምን ያህል የተሻለ ውጤት ልናገኝ እንደምንችል አስቡት። ስለዚህ በዛሬ ፕሮግራም ለተሻለ ጡንቻ እድገት ምን አይነት ፕሮግራም መከተል እንዳለብን የምጠቁማችሁ ወይም ደግሞ የማሳያችሁ ይሆናል ማለት ነው። እንግዲህ የተለያዩ የስራ ፕሮግራሞችን ስንመርጥ ብዙ ነገሮች ከግምት ውስጥ ይገባሉ። የመጀመሪያው እንግዲህ የመስራት ልምድ ነው። እዚህ ጋር እንግዲህ እንደ ቲፕ አንድ ነገር ሰጥቻችሁ ሊድ በተለይ አዲስ ጀማሪ የሆናችሁ ሰዎች ከጀመራችሁ እስከ 6 ወር ባላችሁ ሰዎች ጠቁም አድርጋችሁ ልጀምር። እንግዲህ ጀማሪ የምንለው መስራት ከጀመሩ እስከ 1 አመት በዋነኝነት እስከ 6 ወር ያለውን ጊዜ ነው። ይሄ እንግዲህ በሰውነት ግንባታ ውስጥ ሁሉ ጊዜ ወርቃማ ጊዜ የምንለው ነው። ለምን? በዚህ ወቅት አንድን ጡንቻ በሳምንት 1 ቀን እንኳን ብናሰራው ከፍተኛ የሆነ ለውጥ አለው። ስለዚህ ጡንቻችን የሚያድግበት ከፍተኛ ለውጥ የሚመጣበት በዚህ ጊዜ ነው። ብረት የጀመረ ሰው ካለ እንደጀመረ ባለው 6 ወር ወይም 1 አመት ውስጥ ከፍተኛ እድገት ያያል። ስለዚህ በዚህ ጊዜ ጸንታችሁ ካላቋረጣችሁ የሚገርም ትራንስፎርሜሽን ነው የሚኖራችሁ። የምሬ ነው የምላችሁ። ይሄ ቢግነር ጌን እንለዋለን ወይም ደግሞ የጀማሪዎች ጥቅም ብለን የምናየው ነገር ነው። ስለዚህ ይሄን ነገር በአእምሯችሁ እንድታስገቡ ፈልጋለሁ። በተለይ የምትጀምሩ ሰዎች ካላችሁ አደራ እንዳታቋርጡ። ይሄንን ቢግነር ጌን አስቀጥላችሁ መሄድ ይኖርባችኋል። በኋላ ግን አቋርጣችሁ መለሱ ይሄን ነገር አታገኙትም። የምሬ ነው የምላችሁ። ስለዚህ ካሁኑ ተጠቀሙበት። እንግዲህ የስራ ፕሮግራሙን ስንመርጥ ብዙ ነገሮች ከግምት ውስጥ ይኖራሉ። አንደኛው እንግዲህ የስራ ቆይታ ያ ማለት ቢግነር ነው፣ ኢንተርሚዲየት ነው ወይ፣ መካከለኛ ነው ወይ፣ ለረጅም ጊዜ የሰራ አድቫንስድ ነው ወይ የሚለውን ነገር ማየት ያስፈልጋል። ከዚህ በተጨማሪ ደግሞ የስራችን ሁኔታ አድካሚ ነው ወይ፣ የስራችን ሁኔታ በሳምንት 3 ቀን እንድንሰራ ነው ወይ፣ ስፖርት ቤት እንድንሰራ የሚፈቅድልን 5ቱንም ቀን ይፈቅድልን፣ ይሄን ነገር ማወቅ ያስፈልጋል። የስፖርት ቤታችን ርቀት ይሄንን ከግምት ውስጥ ያስገባል። ምክንያቱም በጣም ሩቅ ከሆነ በሳምንት ሁሉ ጊዜ የማንገባበት ሁኔታ ሊፈጠር ስለሚችል ስለዚህ ይሄን ነገር ከዚህ አንፃር የራሳችሁን የሆነ ፕሮግራም መምረጥ አለባችሁ ማለት ነው። ሌላው እንግዲህ ፕሮግራሙን ስንመርጥ ማስተዋል ያለብን ነገር ምንድነው? የጡንቻችንን የማገገም ሁኔታ ወይም ደግሞ ሪከቨሪንግ ታይም በመመልከት መሆን አለበት። ሁሌም ቢሆን ማስታወስ ያለባችሁ አንድ ነገር ልንገራችሁ። ጡንቻችን የሚያድገው በሰራነው ስራ ብዛት አይደለም፣ ወይም ደግሞ በሰራነው ስራ ብቻ አይደለም። በዋነኝነት ጡንቻችን የሚያድገው በስራ ላይ እያለን ሳይሆን በእረፍት ሰዓታችን ላይና ጡንቻችን ሪከቨር በሚያደርግበት ወይም ደግሞ በሚያገገምበት ወቅት መሆኑ ማወቅ ይኖርባቸዋል። እንግዲህ አብዛኞቻችን የስፖርት ቤት ሰው ወይም ደግሞ ስፖርተኛ ሚስ የሚያደርገው ፖይንት ይሄ ነው። በሳምንት 2 ወይም ደግሞ በቀን 2 በቀን 3 ስለገባ ጡንቻው በከፍተኛ ሁኔታ ከሌላው የሚያድግ ይመስለዋል። ነገር ግን አይደለም። ስለዚህ እባካችሁን ይሄን ነገር ደጋግማችሁ አንብባችሁ መያዝ ይኖርባችኋል። ጡንቻችሁ የሚያድገው በሰራነው ስራ ብዛት ወይም ደግሞ በሰራነው ስራ ቆይታ ሳይሆን በረፍታችንና ጡንቻችን በሚያገገምበት ሰዓት ወቅት መሆኑ መገንዘብ ያስፈልጋል። እንግዲህ ጡንቻችሁ ማገገሙን በምን ታውቃላችሁ? በዚሁ አጋጣሚ አያይዤው ልለፍ። እንግዲህ ማገገሙ ነው ለጡንቻ እድገት ከፍተኛ አስተዋጽኦ ያለው ካልን ጡንቻችን ማገገሙን በምን ታውቃላችሁ? አንደኛ የጡንቻ ቁስለት ከሌለ ወይም ደግሞ እዛ አካባቢ ዛል የማለት ነገር ከሌለ ወይም ደግሞ ጡንቻችሁ ጋር እዚህ ጋር የሚሰማ ፔን ወይም ደግሞ ልክ እንደ ስትራፕ አይነት የሚሰማ ልክ እንደ ቁስለት አይነት ነገር የሚሰማ ከሆነ አላገገመም ማለት ነው። ይሄ በዚህ ያንቀን ይዝለላችሁ። ሪከቨሪ የማድረግ ነገር በእድሜ በዘር እንዲሁም ደግሞ የምንወስደው ሰፕሊመንት ኬሚካል ካለ በሱ የአሰራራችን አይነት፣ አመጋገባችን፣ የሰራነው ስራ ብዛት ወይም ደግሞ ለኑሮ ብለን የምንሰራቸው ስራዎች ሪከቨር እንድናደርግም ቶሎ ሪከቨር እንድናደርግም
ያደርጋሉ። ስለዚህ ይሄንን ነገር ከግንዛቤው ታስቀምጣችሁ ወይም አስገብታችሁ ፕሮግራም እንድትመርጡ ከወዲሁ አሳስባለሁ። የመጀመሪያውና አብዛኞቻችን የሰውነት ገንቢዎች በየስፖርት ቤቱ የሚሰሩት በተለይ ደግሞ እንደ ኢትዮጵያ ማለት ነው የመጀመሪያው ስራ ብሮ ስፕሊት እንለዋለን። ብሮ ስፕሊት የምንለው ፕሮግራም አይነት ጥሩ የሰራን እንዲመስለን ወይም ደግሞ ጥሩ የሰራን ወይም ደግሞ ጥሩ የለፋን እንዲመስለን የሚያደርግ ነገር ግን የጡንቻ ጻር የሆነ ፕሮግራም ነው። ይህ ስራ የሚሰራው እንግዲህ በአንድ ቀን አንድ የጡንቻ ክፍል ለመስራት ነው በአብዛኛው። ለምሳሌ ሰኞ ደረት፣ ማክሰኞ ትከሻ፣ ሮብ እጅ፣ ሐሙስ ጀርባ፣ አርብ እግር ሊሆን ይችላል። ወይም ደግሞ ቅዳሜና እሁድ ደግሞ እረፍት ሊሆን ይችላል። ወይም ደግሞ ቅዳሜ አንደኛውን መስል ማሰራት ሊሆን ይችላል። ይሄ በአብዛኛው በእኛ ሀገር ወይም ደግሞ በእኛ ጂም ውስጥ የምንሰራቸው ናቸው። ዛሬ እንገባለን፣ በቃ ዛሬ የእጅ ነው የምሰራው እንላለን። የእጅ ብቻ ሰርተን እንመጣለን። አረ ዛሬ ደረት ነው መፍጋት ያለብን ወይም ደረት ነው መስራት ያለብን ብለን ደረት እንሰራለን። ይህ አይነቱ አሰራር ከሳይንስ አንጻር ይመከራል? በፍጹም አይመከርም። እዚህ ጋር ቪዲዮ ላይም እየተመለከታችሁት ነው፣ አያይዤላችኋለሁ። ከሳይንስና የብሮ ስፕሊትና የሳይንስን ብታነጻጽሩት ሰማይና ምድር ነው፣ አይገናኝም። የመሬን ነው የምላችሁ። ይህ አይነቱ አሰራር ለምንድን ነው ካልን የማይመረጠው ጡንቻችን የሰራ እንዲመስል ያደርገናል፣ ግለት ይሰማናል። ነገር ግን አንድ ጡንቻ በሳምንት ሊደርሰው የሚችለው አንድ ቀን ብቻ ነው። ተማሪዎች በጣም ጥሩ ስራ ሊሆን ይችላል፣ ያለበለዚያ ግዴታ አንዱን ልዘሉ ነው። ለምሳሌ እንዴት ልበላችሁ፣ ዛሬ የደረትን ከሰራችሁ ሁሉም ጡንቻ ካሰራችሁ የሚደርሰው የሚቀጥለው ሰኞ ነው። ሰኞ ከሰራችሁ የሚቀጥለው ሰኞ ነው የሚደርሰው። ይሄ ያያችሁ ያለውን ክፍተት። ስለዚህ በሳምንት 2 ቀን 3 ቀን እንዲሆንላችሁ ወይ እግሩን ትተውታላችሁ፣ ወይ ትከሻን ትተውታላችሁ፣ ወይ ጀርባን ትተውታላችሁ ማለት ነው። ስለዚህ ይሄ ደግሞ አንፕሮፖርሽናሊቲ ያመጣል ማለት ነው። ለጀማሪዎች ምናልባት ጥሩ ሊሆን ይችላል። ሰውነታቸው ላይ ትንሽ ጫና እንኳን ቢመጣ ጡንቻው ጫና መቋቋም የሚችልበት ደረጃ ላይ እየደረሰ እስኪመጣ ድረስ ያችን ጫና እንደ ትልቅ ጫና ይቆጥራትና ሪፖስቲንግ ይሰጣል፣ ጡንቻችን ያድጋል ማለት። ነገር ግን ያንን መቋቋም እየቻለ ሲመጣ ለውጥ ማየት እናቆማለን። በዚህ ጊዜ እየተሰላችን እንመጣለን። ጀማሪዎች ቶሎ ጡንቻ ይወጣላቸዋል፣ ከዛ በኋላ ይቆማል። ለምን? አሰራራቸው ከብሮ ስፕሊት ስለማያወጡት ማለት ነው። ከዛ ይሰለቸናል፣ እናቆማለን ማለት ነው። ስለዚህ ለመጀመሪያ ሰዎች ተመራጭ ነው ይችላል በተወሰነ መልኩ፣ ግን እንዳጠቃላይ ከሳይንስ አንጻር ውድቅ ነው ለማለት እወዳለሁ። ስለዚህ ይህን የምትሰሩ ሰዎች ካላችሁ ምርጫችሁን ብታስተካክሉ ብዬ እላለሁ። በሁለተኛ ደረጃ የምናየው ከላይ ከታች የምንለው ፕሮግራም ነው፣ ወይም ደግሞ አፐር ቦዲ ሎወር ቦዲ የምንለው ፕሮግራም ነው። ይህ ፕሮግራም እንዴት ነው የሚሰራው ካላችሁኝ፣ ሰውነትን ሁለት ቦታ በመክፈል የሚሰራ ነው። ለምሳሌ የመጀመሪያ ቀን እግር መስራት፣ የሁለተኛ ቀን ጀርባ፣ ደረት፣ ትከሻ፣ ትራይሴፕስ፣ ባይሴፕስ መስራት ማለት ነው። ከወገብ በታች ከወገብ በላይ ያልን የምንሰራው ነው። በዚህ የስራ ሂደት እንግዲህ ከወገብ በላይ ያሉትን የጡንቻ ክፍሎችን ቀኖች ብትመለከቱ በጥሩ ሁኔታ ማዳረስ የምንችል አይመስለኝም። ለምን? አሁን በአንድ ቀን ብዙ እንሰራለን። ለምሳሌ ይኸውላችሁ እንደ መሰላችሁ እግራውን ትልልቅ መስሎችና ብዙ የምስል ካታጎሪዎች ያሉት ነው። ነገር ግን ከነዛዎቹ ወይም ደግሞ ጀርባ ራሱን የቻለ ሰፊ ጡንቻ ነው። ደረት ራሱን የቻለ ሰፊ ጡንቻ ነው። ትከሻ ላይ 3 የጡንቻ አይነቶች አሉ። ትራይሴፕስ ላይ 3 የጡንቻ አይነቶች አሉ። ባይሴፕስ ላይ 2 የጡንቻ አይነቶች አሉ። እነዚህን ሁላ በአንድ ቀን ማዳረስ እጅግ በጣም ከባድ ነው። ነገር ግን ብዙዎች ይሰሩታል። እናንተ ምርጫችሁ ካደረጋችሁ ደግሞ ልትሰሩት ትችላላችሁ። ከላይ ከታች ፕሮግራም ወይም ደግሞ አፐር ቦዲ ሎወር ቦዲ እያልን የምንሰራው ነው። አፐር ሎወር፣ ከዛ ረፍት ይወስዳሉ። አፐር ሎወር፣ ከዛ ረፍት፣ አፐር ሎወር፣ አፐር ሎወር፣ አፐር ሎወር፣ ረፍት፣ አፐር ሎወር፣ ረፍት እየተባለ ሊሰራ ይችላል ማለት ነው። በሶስተኛ ደረጃ የምናየውና በአሁን ሰዓት በጣም የተለመደ አሰራር የምንለው ፑሽ ፑል ሌግ ፕሮግራም ነው። ይሄ ማለት መግፋት፣ መሳብ እግር ማለት ነው። እንግዲህ ለምሳሌ ቀን አንድ ላይ ፑሽ ከሆነ የሚገፉ ኤክሰርሳይሶች ደረት፣ ትራይሴፕስ፣ ትከሻ፣ ሁለተኛ ላይ ደግሞ ጀርባ፣ ባይሴፕስ እና የፊት እጅ፣ ሶስተኛ ላይ ደግሞ እግርና ሆድ፣ ከዛ አራተኛ ቀን ላይ ደግሞ እረፍት እናደርግ ሊሆን ይችላል። ወይም ደግሞ እንደገና 1 2 3 ብለን እሁድን ደግሞ እረፍት ማድረግ ሊሆን ይችላል። ይሄ እንግዲህ በአብዛኛው የሰውነት ገንቢዎች የተለመደና ሳይንስም በጥሩ ሁኔታ ከሚደግፋቸው ፕሮግራሞች መካከል አንዱ ሲሆን ይህ አሰራር ሰኞ፣ ማክሰኞ፣ ሮብ በመሃል እረፍት ወይም በማድረግ ወይም ደግሞ ቅድም እንደነገርኳችሁ በ6 ቀን ተከታታይ በማድረግ 7ኛ ቀን ላይ በማረፍ መስራት ይቻላል ማለት ነው። ይህ ስራ ለምን ተመረጠ ካላችሁኝ፣ አንደኛ በሳይንስ አንድ ጡንቻ እንቅስቃሴ ካደረገ በኋላ ወይም ደግሞ ጫና ከመጣበት በኋላ ቢያንስ በትንሹ ለ48 ሰዓታት ማረፍ መቻል አለበት።
ስለዚህ የመጀመሪያ ቀን ላይ የደረት ግፊ ሰራችሁ እንበል። የደረት ግፊ ከሰራችሁ በኋላ በማግስቱ ትራይሴፕስ የምትሰሩ ከሆነ ትራይሴፕሳችሁ አላረፈም ማለት ነው። ምክንያቱም እንዴት መሰላችሁ? ደረትን ስትሰሩ የትኛውም የግፊ እንቅስቃሴ ትራይሴፕስን ይጠቀማል። ጀርባ የምትሰሩ ከሆነ ባይሴፕስን ይጠቀማል። ስለዚህ ጀርባና ባይሴፕስን አንድ ቀን ካደረጋችሁት ችግር የለውም። በማግስቱ ሌላ እነሱን የማይነካ ስራ ስለምትሰሩ ያርፋሉ። በተለያዩ ቀን ብታደርጓችሁ ውስጥ ጀርባ ዛሬ ከሰራችሁ ጀርባ የተወሰነ ተነክቷል። ነገ ባይሴፕስ ስትሰሩ ከድካም አዙሪት አይወጣም ማለት ነው ባይሴፕስ። ስለዚህ ይሄ ፕሮግራም በቂ የሆነ የእረፍት ጊዜ ለጡንቻችን ይሰጣል ማለት ነው። ስለዚህ ደረት ከሰራችሁ ትራይሴፕስ አብሮ ይሰራል። ደረት ስትገፋ አብሮ ትከሻ ይሰራል። ስለዚህ እነዚህን ተጠቀምን። በማግስቱ የምትሰሩት ምንድነው? ጀርባ ምንም አይነት ደረትን አይጠቀምም፣ ትራይሴፕስን አይጠቀምም፣ እንዲሁም ደግሞ ትከሻን አይጠቀምም ማለት ነው። ስለዚህ ጀርባ፣ ባይሴፕስ፣ የፊት እጅ እንሰራለን ማለት ነው። ከዛ በሶስተኛው ቀን እግር እንሰራለን። ስለዚህ አሁን የሁለተኛው ቀን አርፏል፣ ሶስተኛ ቀንም አርፏል። ከዛ በአራተኛው ቀን ነው የሚመለሰው ማለት ነው። እረፍት እንኳን ባንሰጠው ማለት ነው። ስለዚህ በቂ የሆነ እረፍት የሚያገኝ ስለሆነ ሳይንስ በከፍተኛ ሁኔታ ፑሽ ፑል ሌግ ፕሮግራምን ወይም ደግሞ ፑሽ ፑል ሌግ ወርክአውትን ይረዳል ማለት ነው፣ ወይም ደግሞ ይመክራል ማለት ነው። በአራተኛ ደረጃ የምናየው የ4 ቀን ፕሮግራም ነው። ይሄ ማለት የሳምንቱን ቀን ወደ 4 ቀን በመሰብሰብ የምንሰራው ነው። ለምሳሌ ይሄ ፕሮግራም ሲወጣ እንዴት ይወጣል መሰላችሁ? ትልቅ ጡንቻን ከትንሽ ጡንቻ ጋር በማጣመር የሚሰራ ነው። ለምሳሌ እግር ትልቅ ጡንቻ ነው፣ ከዛ ሆድ ትንሽ ጡንቻ ነው። ስለዚህ የመጀመሪያ ቀን እግርና ሆድ ሰራን። ሁለተኛ ቀን ደረት ትልቅ ጡንቻ ነው፣ ትራይሴፕስ ትንሽ ጡንቻ ነው፣ ሆድ በጣም ትንሽ ጡንቻ ነው። ስለዚህ እነዚህን በሁለተኛ ቀን ሰራ ነው። በሶስተኛ ቀን ደግሞ ጀርባ አለ። ጀርባ በጣም ትልቅ ጡንቻ ነው። ባይሴፕስ እና የፊት እጅ ደግሞ በጣም ትንሽ ጡንቻዎች ናቸው። ስለዚህ ሶስተኛ ቀን ይህን ተጠቀምን። አራተኛ ቀን ደግሞ ትከሻ በጣም ትልቅ ጡንቻ ነው፣ ሆድን አያይዘን ተጠቀምን ማለት ነው። ስለዚህ አምስተኛ ቀን ላይ እረፍት ይሆናል ማለት ነው። ስለዚህ አሁንም 1 2 3 4 እያለን እንሄዳለን ማለት ነው። ስለዚህ ወደ 8 ቀን አመጣ ነው ማለት ነው ፕሮግራሙ። ወይም ደግሞ እረፍቱን ትታ ነው በዛው መቀጠል እንችላለን። ምክንያቱም ይሄ በቂ የሆነ ሪከቨር ለሰውነታችን የሚሰጥ ፕሮግራም ስለሆነ ማለት ነው። እግር፣ ሆድ፣ ደረት፣ ትራይሴፕስ፣ ከዛ ጀርባ፣ ባይሴፕስ፣ የፊት እጅ ምናምን፣ ከዛ በኋላ ትከሻ፣ ሆድ፣ ከዛ የመጀመሪያው ቀን ማንጣት ወይም ደግሞ እረፍት አድርጎ ወደዛ መንጣት ይቻላል ማለት ነው። ይህ ስራ ስለዚህ በትኩረት እንድንሰራ ያደርገናል ማለት ነው። ከዛ በተጨማሪ እንግዲህ ሌላኛው ማለት ሪከቨሪ ታይም ያላቸው ለምሳሌ በጣም ረጅም ሰዓት ክረምት ላይ ለምሳሌ በጣም እረፍት በምታደርጉበት ሰዎች ወይም ደግሞ የምታደርጉ ሰዎች ካላችሁ ሰፊ ጊዜ ያላችሁ ሰዎች ደግሞ እነዚህን 3 ስራዎች እመክራችኋለሁ። አንደኛው ፕሮግራም ምንድነው? ፉል ቦዲ ወርክአውት የምንለው ነው። ፉል ቦዲ ወርክአውት ማለት ዛሬ ትገባለህ ሁሉንም የጡንቻ ክፍሎች የደረት፣ የትራይሴፕስ፣ የባይሴፕስ፣ የትከሻ እንዲሁም ደግሞ የሆድ፣ የእግር እነዚህን እንዳለ የጀርባን ጨምሮ በተመሳሳይ በአንድ ቀን ትሰራለህ ማለት ነው። የተለያየ ፕሮግራምን ማለት ነው፣ ወይም ደግሞ የተለያየ ፕሮግራም አድርገህ ማለት ነው። በማግስቱ ደግሞ አሁንም እንደዛው ዛሬ ሰራውን የስራ አይነት ነገ እየቀየርክ ጡንቻው ግን ይሰራል ማለት ነው። ስለዚህ አንድ ጡንቻ ሁሉንም ከሰራ ግፋቢል 2 ስራ ቢደርሰው ነው ወይም ደግሞ 1 ስራ ቢደርሰው ነው። ስለዚህ ሪከቨር ለማድረግ አይቸገርም ማለት ነው። ስለዚህ ፉል ቦዲ ወርክአውት ላይ ብዙዎች ይሰሩታል። ነገር ግን ቅድም እንደነገርኳችሁ ነው በጣም ሰፊ የሆነ ሪከቨር ታይም ያላቸው ሰዎች ብትሰሩ ተመራጭ ነው። በተለይ ደግሞ ውድድር ያለባችሁ ሰዎች ይሄንን ብትሰሩ ከፍተኛ የሆነ ጥቅም ይሰጣል ማለት ነው። የተቀሩት ሁለቱ ደግሞ ውድድር ያለባቸውና ከፍተኛ የሆነ ስቴሮይድ የሚጠቀሙ ወይም ደግሞ አናቦሊክ ድሬዎች የሚጠቀሙ ሰዎች ካላችሁ ይሄ ይመከራል ማለት ነው። አንደኛው ደብል ስፕሊት የምንለው ነው። ደብል ስፕሊት ማለት በቀን 2 ጊዜ መስራት፣ ጠዋትና ማታ መስራት። ይሄ አብዛኞቹ የቅርጽ ተወዳዳሪዎች የሚሰሩበት ፕሮግራም ነው። ሌላኛው ደግሞ ትሪፕል ስፕሊት የምንለው ነው። ትሪፕል ስፕሊት የምንለው በቀን 3 ጊዜ መስራት ማለት ነው። ጠዋት፣ ምሳ ሰዓትና ማታ። ግን ቅድም እንደነገርኳችሁ ነው እናንተ ይሄን እንሰራለሁ ብትሉ አንደኛ ጡንቻችሁን ታገነትሩታላችሁ፣ እድገቱን ሙሉ ለሙሉ ትገቱታላችሁ። አንደኛ መጀመሪያ ሰሞን ለውጥ ልታዩ ትችላላችሁ፣ ወይም ደግሞ ለምን ጫናው አዲስ ስለሆነ ከዛ በኋላ ለውጥ ታቆማላችሁ። እድሜ ልካችሁ እንደዛ ብትሰሩ እድሜ ልካችሁ እንደዛ ሆናችሁ ትቀራላችሁ። እንደውም ጂም ውስጥ አንዳንድ ጊዜ ካያችሁ አንዳንድ ሰዎች እናንተ ጠፍታችሁ ስራ ይዟችሁ ምናምን እዛው ናቸው፣ ግን አላቋረጡም። የጡንቻ እድገት የለም። ግን እርዷቸው። እነዚህ ነገሮች በመርከብ ሪከቨሪ ታይም ያስፈልጋል። ሰው እንግዲህ አይሰማም። ታውቃላችሁ አብዛኛው ሰው አንድ ቀን እንደው መጣበታለሁ ነጮች ወይም ደግሞ የውጭ ሀገር ቦዲ ቢልዲንግ ላይ ያሉ ሰዎች ስኬት ምንድነው፣ የኛ ሀገር ላይ ያለ ደግሞ አፍሪካ ውስጥ ያሉ ሰዎች ክፍተት ምንድነው የሚለውን ነገር
አንድ ቀን እንመካከርበታለን ማለት ነው። ስለዚህ ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ ደግሞ በሌላ ርዕስ እንድንገናኝ ሼር፣ ኮፒ ሊንክ በማድረግ የተለያዩ ነገሮችን እንድጽፉልኝ ይፈልጋለሁ ማለት ነው። መልካም ቆይታ ይሁንላችሁ። ቻው